የምትከተለው ሃይማኖት ሐሰተኛ ነው። የሚከተሉትን መስፈርቶች የሚያሟላ ከሆነ የሃይማኖት ተከታዮች ፈጣሪያችን ነው ብለው የሚያመልኩት አምላካቸው ልክ እንደ ሥጋ አባት በቅርበት የሚገስጻቸው፣ ለልባቸው መሻት መልስ የማይሰጥ፣ የማይገስጻቸው፣ የማይቆጣቸው ከሆነ። ሁለተኛው የሃይማኖቱ ተከታዮች የምስጋና አቀራረብ ወይ ደግሞ የመዝሙር አቀራረብ እጅግ በጣም ፍጥነት የተሞላበት ከሆነ፣ እርጋታ የሌለው ከሆነ። ምክንያቱም ፈጣሪያችን የስክነት የእርጋታ አምላክ ነውና። ሶስተኛው የሃይማኖቱ አስተምህሮ ወደ ስጋዊ ፍላጎት ያደላ፣ ከሞት በኋላ ስለ ስጋዊ ፍላጎት የሚያስብ የሚያስተምር ከሆነ። አራተኛ የሃይማኖቱ አስተምህሮ ይህን ዓለም ሀብት ንብረት የማይንቅ፣ ሀብትንም ፈጣሪንም እፈልጋለሁ የሚል ከሆነ። አምስተኛ የሃይማኖቱ ተከታዮች ስለ ራሳቸው መልካም ምግባር ወይም ደግሞ ስለ ጽድቅ የሚያወሩ የሚኮፈሱ፣ ስራቸው እንዲታይ ሁል ጊዜ የሚፈልጉ ከሆነ። ስድስተኛ የሃይማኖቱ አስተምህሮ እርስ በርስ የሚጋጭ የማይስማማ ከሆነ ሃይማኖትህ ወይ ደግሞ የምትከተለው ሃይማኖት ሐሰተኛ ነው ማለት ነው። ስለዚህ ቆም ብሎ ማሰብና ትክክለኛው የእግዚአብሔር መንገድ የትኛው ነው ብሎ መመርመር ያስፈልጋል ማለት ነው።